ሰላም ቤተሰቦች እንደምንሰልጣችኋል። መስከረም ላይ ትምህርት ለማስጀመር እቅድ ያላችሁ ወላጆች ማለትም ልጆቻችሁ ለመስከረም 4 ዓመት ወይም ደግሞ 3 ዓመት ከ10 ወር የሚሞላቸው ልጆች ትምህርት የሚጀምሩ የፈለጋችሁ ወላጆች እንግዲህ አንዳንድ ነገሮችን ያስለመዳችሁ ትምህርት ቤት መላክ ያለባችሁና ከዛም ውስጥ አንዱ ምንድነው ምግብ ራሳቸው መብላት እንዲችሉ ማስለመድ። ቤት ውስጥ ያው እየተከተልን እያሯሯጥን እያጫወትን ምናምን አይደል የምናጎርሳቸው። አሁን ምን ላይ ነን ያለነው? ሰኔ ላይ ነን። ሐምሌና ነሐሴ በደንብ አድርጋችሁ ቁጭ ብሎ አንድ ቦታ ቀርቦላቸው መብላት መጉረስ እንዲችሉ በእጅ የሚበሉትን በእጅ በማንኪያ በሹካ የሚበሉትን በማንኪያ በሹካ መብላት እንዲችሉ አድርጋችሁ አለማምዳችሁ ብትልኳቸው አንደኛ። በሁለተኛ ደረጃ ደግሞ አፋቸውን ያልፈቱ ልጆች ከሆኑ እንደምንም ብለው ቢያንስ ስማቸውን መናገር እንዲችሉ። አንዳንድ ልጆች ያዘግይተው ይፈታሉ ወይም ደግሞ ስፔሻል ኒድ ችግርም ካለ ቀድሞ ትሪት ማድረግ ስለሚገባ ይህንን ክረምት እንግዲህ አፋቸውን እንዲፈቱ ስራ ጀምሩባቸውና ምን ታደርጉልናላችሁ? አፋቸውን እንዲፈቱ ማገዝ ግዴታ ስለሆነ ቢያንስ ስማቸውን መናገር እንዲችሉ የራሳቸውን ስም ለምን መተው ማነ ሲባል መናገር ካልቻለ ምግቡን እንኳን ላይበላ ይችላል፣ ሳይበላ ሊውል ይችላል። ስለዚህ አፋቸውን እንዲፈቱ እገዛ ብታደርጉላቸው። በሶስተኛ ደረጃ ደግሞ ንብረታቸውን እንዲያውቁ ማድረግ። ቢያንስ ቦርሳ ገዝታችሁ ቦርሳው የሱ እንደሆነ ልጁ ህፃኑ ቦርሳው የራሱ እንደሆነ እንዲያውቅ ማድረግ፣ እንዳይቀያየርባቸው፣ እንዳይጣሉ፣ ተመሳሳይ እንኳን ሲያዩ እንዳይጣሉ፣ ከልጆች ጋር አዲስ አመል እንዳይለምዱብን የራሳቸውን ንብረት እንዲያውቁ ማድረግ። በምሳቃ መመገብ መቻል። የተቋጠረ ምግብ ሲሰጣቸው እኔ ሰው ምግብ አልበላም ሚስ ብለው ነው የሚያለቅሱትና እንደዛ እንዳይሆኑብን ሲመጡ ምሳቃ ቤት ውስጥ አዘጋጅታችሁ ምሳቃ ላይ እያደረጋችሁ መስጠት። በምሳቃ መመገብ ልማድ እንደሆነ በኩባያ ከመጠጣት ደግሞ ወደ ኮዳ ተዘዋውሮ በኮዳ መጠጣት እንዲለምዱ አድርጋችሁ ቢያንስ እነኚህ 3 መሰረታዊ ነገሮች አስለምዳችሁ ወደ ትምህርት ቤት ብትልኳቸው መልካም ነው ብዬ እላለሁ። ተጨማሪ ሌሎች 3 ነገሮችን ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ። መልካም ቀን ይሁንላችሁ። ሰላም ዋሉ።